ዛሬ ከእኔ ጋር በገነት ትሆናለህ። ድገሙት እስኪ። ዛሬ ከእኔ ጋር በገነት ትሆናለህ። አምላካችን እግዚአብሔር ሁላችንንም በዚህ ቃል እንዲያስተምረን ቅዱስ ፈቃዶ ይሆነልን። ይህ ኃይለ ቃል ተጽፎ የምናገኘው በዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ነው። መቼም ሁላችሁም ከሩቅም ከቅርብም የመጣችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በጾም በጸሎት እግዚአብሔርን በማመን በንስሐ ሕይወትን በመመላለስ የክርስቶስን ሥጋ በመብላት የክርስቶስን ደም በመጠጣት በወንጌሉ አገልግሎት በማህሌቱም አገልግሎት ሥርዓተ ቤተ ክርስቲያንን በሚፈቅደው ልክ እየኖራችሁ ያላችሁ ኦርቶዶክሳውያን ሁላችሁም በልዩ ልዩ ጸጋ ብንሰማራም በልዩ ልዩ ጸጋ ብንኖርም ዓላማችን አንድ ነው። እሱም የእግዚአብሔርን መንግሥት ለመውረስ ነው። እስኪ መልሱልኝ። የማን መንግሥት ንገሩኝ? የማን መንግሥት? የእግዚአብሔር መንግሥት። የእግዚአብሔር መንግሥት የትኛው ነው የሚል ጥያቄ ሊፈጠር ይችላል። የሰዎችም ደግሞ ሐሳብ አይደለም፣ የሰዎችም ደግሞ የሐሳብ ውጤትም አይደለም። ሰዎችም በጠረጴዛ ዙሪያ ላይ ተሰባስበው የደነገጉትም የወሰኑትም ውሳኔ አይደለም። የሚወደን የምንወደው የፈጠረን ደግሞም የወለደን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በጎ ፈቃድ በእኛ ላይ ያለው እሱም መንግሥቱን እንድንወርስ ነው። መጽሐፍ ስለዚህ መንግሥት ጥቂት ነገርን ብቻ ልጠቁማችሁ። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1ን ስታነቡ አሁን ሁላችንም ስለምንናፍቀው መንግሥት አሁንም ሁላችንም ደግሞ ለመውረስ እየጓጓንለት ስላለው መንግሥት አሁን ሁላችንም ደግሞ እየወደቀን እየተነሳንለት ስላለው ስለ እግዚአብሔር መንግሥት በናፍቆትና በጉጉት በተባረከውም ተስፋ እየተጠባበቀ ነው ያለው የእግዚአብሔር መንግሥት። ክርስቶስ አምላካችን እንዲህ ብሎ ተናግሯል። ከዕለታት አንድ ቀን ለደቀ መዛሙርቱ ሲጨነቁና ሲታወኩ ለነበሩ እይደንግጽ ልበክሙ፣ ልባችሁ አይደንግጥ አላቸው። ምክንያቱም ክርስቶስ ያኔ የነገራቸው ነገር የሚያስደነግጥ ነገር ነው። 3 ዓመት ከ3 ወር ሳይለያቸው ከቆየ በኋላ ሊሄድ ነው ወደ አባቴ ወደዛ ወደ ኤሪናው ወደ ዙፋኑ ወደ መጣሁበት ወደዚያ ወደ ባህሪ አባቴ ወደ አብ ወደ ባህሪ ሕይወቴ ወደ መንፈስ ቅዱስ ሊሄድ ነው አላቸው። ይሄንን ንግግር ደግሞ በደቀ መዛሙርት ሕይወት ላይ ሽብርን ፈጥሯል፣ መታወክን አምጥቷል። ምክንያቱም ተመችቷቸዋል ከክርስቶስ ጋር መኖር፣ የእጆቹን ተአምራት እየተመለከቱ የቃሉን ትምህርት እየሰሙ የሱን ርህራሄ እየተመለከቱ የሱን ደግነት እየተመለከቱ የሱን ፍቅር እየተመለከቱ መኖር ተመችቷቸዋል። ስለዚህ እንዲህ ያላሰቡትን ያልገመቱትን በህሊናቸው እንኳን ለአፍታ አስቦት የማያውቁትን ነገር ከክርስቶስ አንደበት ሲወጣ እጅግ መታወክ ውስጥ ገቡ። ክርስቶስ እነሱ እንዲረጋጉ ለነሱ እረፍት እንዲሆን ልባቸው ማረጋጋት ስላለበት
የሱን ስጋ ከስጋቸው የሱን ደም ከደማቸው ጋር ላዋሃዱ አካላቸው ከክርስቶስ አካል ጋር ህብረት ላደረጉ ለሁሉም የሚበቃ መኖሪያ አለ አላቸው። ይሄንን ካለ በኋላ እንዲህ ባይሆን ባላልኳችሁ እንደምን አላችሁ አላችሁ አይደለ? እንዲህ ባይሆን ባላልኳችሁ ስፍራ ማዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። እስኪ በሉ ሁለተኛ ምን እላለሁ? በሉ ሁለተኛ ምን እላለሁ አለ? እመጣለሁ። ቀጥሎ ያለው ቃል ደግሞ እጅግ የሚያራ በጉ የመላእክቱ ማህበር የሰማዕታቱ የጻድቃኑ የነቢያት የሐዋርያት ክብረት ያለበት ስፍራ ነው። ወደዚህ ስፍራ እወስዳችኋለሁ አለ። አሁን ክርስቲያኖች አሁን በእግዚአብሔር የምናምን ሁላችንም ዳግመኛ ከእግዚአብሔር የተወለድን ሁላችንም በንስሐ በመመለስ የክርስቶስን ስጋ እየበላን የክርስቶስን ደም እየጠጣን ያለን ሁላችንንም የምንወርሰው ዓለም ይሄ ዓለም የምንኖርበት ዓለም ይሄ ዓለም። ታዲያ ይሄንን ዓለም በመናፈቅ ይሄንን ዓለም በመፈለግ ይሄንን ሕይወት በመመኘት ነው እየኖረን ያለ ነው። የዚህ ጉባኤ ዓላማ ይሄ እዚህ ዘምሮ እዚህ ተሰብኮ እዚህ ቃሉን ሰምቶ እዚህ እልል ብሎ እዚህ አጨብጭቦ ለመበተን አይደለም። ግብ አለው፣ ዓላማ አለው፣ መዳረሻ አለው። የዚህ ምስጋና ዓላማ በዚሁ ላይ የሚቋጭ አይደለም፣ የሚጠናቀቅ አይደለም፣ የሚፈጸም አይደለም፣ የሚደመደም ዓለም አይደለም ይሄ አገልግሎት። ስለዚህ ክርስቲያኖች እሱ ብቻ አይደለም። ቅዱስ ጳውሎስም እንዲህ ሲል በሁለተኛ ቆሮንቶስ ይናገራል። በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ላይ ሲናገር ቁጥር 1 ጀምራችሁ ስታነቡ ድንኳን የሚሆን ምድራዊ መኖሪያችን ቢፈርሳል እንደምን አላችሁ አከሞልተን ማሎ ሰገሌ ኬሳን በስርት ነትነጋሃሞ ድባዳሜ ሁንዱምት ኬሳን አከሞልተን ላ ስርት ዳጌፈዳ
ከኑ በርሲሳ ጅሩ ከኑ ጎርሰ ጅሩ ገረመናሳ ከኑ ዋሜ ዋቀ ዋንታይፍ ሁንዱም ትክሰኑ ስሪት ጀቻ ዋቀዮ ዳጌፈዳ በትክክል ስሙ። ድንኳን የሚሆን ምድራዊ መኖሪያችን ቢፈርሳል በሰማይ ያለ እስኪ በሉ በየት ያለ ምንድነው ችግር አለ እንደ ዛሬ? እስኪ በሉ በየት ያለ በሰማይ ያለ ምድራዊ ያለና በሰማይ ያለ አለ። አሁን ምድራዊ ቢፈርስ አለ ቅዱስ ጳውሎስ ምድራዊን ባጣው አለ ምድራዊውን ቢናድ አለ ምድራዊውን በእጄ በህይወቴ ባይገባ ባይኖር በሰማይ ያለ አለ። እስከ ነገሩ በየት ያለ በሰማይ ያለ በእጅ ያልተሰራ እስከ ነገሩ በየት በምን የተሰራ ያልተሰራ አረበሉ በምን ያልተሰራ በእጅ ያልተሰራ ችግር ነው። አሁን በሰው እጅ የተሰራ ችግር ነው። ታውቃላችሁ ማዳላት ይኖርበታል ችግር ይኖረዋል። አሁን ቅዱስ ጳውሎስ በጣም በደስታ በጣም በመተማመን በጣም በኩራት እየተናገረ ያለው ይህ በሰማይ ያለ በሰው እጅ ባለመሰራቱ ነው። በሰማይ ያለው በሰው እጅ ቢሆን ኖሮ ታውቃላችሁ ገረውን ችግር ታውቃላችሁ ምን ከፍለውን ዋጋ ታውቃላችሁ። ምንም ቢሆንም ላንገባበትም እንችላለን አይደል? አዎ የሰው እጅ በጣም ክፉ ነው። በሰው እጅ እግዚአብሔር አይጣላችሁ። አሜን በሉ እስኪ። አዎ በሰው እጅ እግዚአብሔር አይጣላችሁ። አዎ የሰው እጅ እጅግ ከባድ ስለሆነ በእጅ ያልተሰራ የዘላለም ቤት አለ። እስኪ ንገሩ የዘላለም ምን? አረ ተናገሩ የዘላለም ምን ቤት አለ። እዩ የዘላለም ቤታችን በሰው እጅ የተሰራ አይደለም ከእግዚአብሔር የተሰራ አለ። እስኪ ንገሩ ከማን የተሰራ? አራል ተናገራችሁ ከማን የተሰራ? ከእግዚአብሔር የተሰራ አለ። ደስ አይልም? በጣም ደስ ይበላችሁ ኦርቶዶክሳውያን ደስ ይበላችሁ። ከእግዚአብሔር የተሰራ የዘላለም ቤት ውስጥ ለመግባት ግድ የላችሁም። ትኩ ዋጋ ክፈሉ። የሚከፈለውን ዋጋ ክፈሉ። የሚያስከፍል መስዋዕትነት ካለም መስዋዕትነት ክፈሉ። ክፈሉ ግድ የላችሁ። በጾም ህይወት፣ በፍቅር ህይወት፣ በሰላም ህይወት በምንም ይሁን የሚከፈለውን ዋጋ ክፈሉ። አሁን በተለይ በዚህ ዘመን ያለን ኦርቶዶክሳውያን የቀደሙት አባቶቻችን የከፈሉትን መስዋዕትነት ያክል አንከፍልም። ገምሾቹ አፍንጫቸውን፣ ገምሾቹ ቆዳቸውን፣ ገምሻቸው ጸጉራቸውን፣ ገምሻቸው እጆቻቸውን፣ ገምሾቹ ደግሞ እግሮቻቸውን፣ ገምሾቻቸው ደግሞ ታውቃላችሁ የከፈሉትን መስዋዕትነት በእንዴት አይነት መከራ፣ በእንዴት አይነት ስቃይ፣ በእንዴት አይነት መስዋዕትነት መንግስቱን ይሄንን አሁን የነገርኳችሁን በሰው እጅ ያልተሰራ ከእግዚአብሔር የተሰራውን የዘላለምን ቤት ለመውረስ የከፈሉትን መስዋዕትነት ታውቃላችሁላችሁ። ግድ የላችሁም ኦርቶዶክሳውያን። ይሄ ቤት በጣም ልትናፍቁት ይገባችኋል። ይሄንን ቤት በትኩረት ልትመለከቱት ይገባችኋል። ይሄንን ቤት ሁል ጊዜ ዓላማችሁ፣ ሐሳባችሁ፣ ግባችሁ አድርጋችሁ ልትኖሩ ይገባችኋል። በጾም ህይወት ያላችሁ፣ በጸሎት ህይወት ያላችሁ፣ ወደ ቅዳሴው እየተመላለሳችሁ ያላችሁ፣ በንስሐ ህይወት እየተመላለሳችሁ ያላችሁ፣ በአገልግሎቱ በአውደ ምህረት ላይ ያላችሁ፣ በማህሌቱ ያላችሁ፣ በዚህ ጉባኤ ላይ ለመሳተፍ የተገኛችሁ ሁላችሁም ክርስቲያኖች ግድ የላችሁም። በሰው እጅ ያልተሰራ ከእግዚአብሔር የተሰራ የዘላለምን ቤት ለመውረስ ግድ የላችሁ። የሚከፈለው መስዋዕትነት ክፈሉ። ይሻላል። እሱ እስኪ ንገሩ፣ ይሻላል አይሻልም?
አረ ነገሩ ይሻላል አይሻልም? እንወያ ምቲ በቃ ካነ ስሪት ቤኩን ረኤጋም ሁንደረከን ጫሉ ካነ ዋንታኤ ሁንደረከን ወዩ ካነ ዋንታኤ ስሪት ካነ ቤኩ ቀብ ዳንዲ ኬኝ አማንቲ ኬኝ ከነረት ከን ሁንዴፈሜ ታውቀባ ሁላችሁም ይሄንን ስሙ። ስለዚህ ቅዱስ ጳውሎስ ህንጻ እንዳውለን እናውቃለን፣ በዚህም ውስጥ በእውነት እንቃትታለን። አሁን የትምህርታችን ርዕስ እንዳትረሱ። እንደምን ዋላችሁ? ዛሬ ከእኔ ጋራ በገነት ትሆናለህ። ይሄ ትምህርታችን ርዕስ። አሁን ገነት ያ ኃጢአተኛ ሰው ያ በደለኛ ሰው ያ እድሜውን በሙሉ እግዚአብሔር ፊት አመፃን ሲሰራ የነበረ በደል ሲፈጽም የነበረ ነውር ሲፈጽም የነበረ ሰው ለኃጢአቴ ይቅርታ አግኝቼ ለበደሌ ምህረት አግኝቼ ለኃጢአቴ ደግሞ እግዚአብሔር ምህረት አድርጎልኝ ምን አለ እግዚአብሔር በምህረቱ ከሳባቸውና ከማራቸው ጋራ በዚህ መንግስት ውስጥ ምን አለ በገባህ ብሎ የሚናፍቀው መንግስት ነው። ታዲያ በዚህ መንግስት እርግጠኛ ነኝ አሁን የምጠይቃችሁን ጥያቄ እንደ አንድ ቃል ተናጋሪ ሆናችሁ ትመልሱልኛላችሁ ብዬ አምናለሁ። የእግዚአብሔር መንግስት መውረስ ትፈልጋላችሁ? ሞቱማ ዋቃዩ አሉን እንበርበደን እስኪ የምትፈልጉ እጃችሁን አውጡልኝ። አዎ ሌላ ታዲያ ካልፈለጋችሁ ለምን መጣችሁ ነው ጥያቄ አይደል? ባልፈልግ ለምንድን ነው የምትጠይቀን አላላችሁ? ለምንድን ነው ይሄንን ጥያቄ ያስፈልግ? ባልፈልግ ከክርስቶስ ጋራ ለመኖር ከክርስቶስ ጋራ በዚያ በድሉ ከተማ በዘላለም ህይወት ውስጥ በፊቱ የመላእክትን ቋንቋ እያወራሁኝ የመላእክትን ምስጋና አድርጌ ለመኖር ባልፈልግ ለምንድን ነው እዚህ ጉባኤ ላይ የምኖረው? እዛው ጫቴን ቅጠሌን አልበላም፣ እዛው ስጋራዬን አላጨስም፣ እዛ በሐሽሹ አልታጠንም፣ እዛ ሐሜቱ መንደር ላይ አላመሽም ነበር አላላችሁ? ክርስቲያኖች ይሄንን ታሪክ ብቻ ባጭሩ ላንብብላችሁ። መምህራን ከኋላው ያለው ዛሬ መሄድ የለም ጅማ ላይ የሰማችሁ ነው። መሄድ የለም ማደር ነው ዛሬ። እስኪ ዓለም ጉድ ይበል እንደር እስኪ ዛሬ አይደል? እስኪ እንደር ያላችሁ ዛሬማ እንደው አታታሉን። እስኪ እንደር ያላችሁ አይዟችሁ እናንተ የእውነት አደረጋችሁ ተነጁ ሰላወጣ ቀረ። እንደው ቢያንስ እንኳን እስኪ ታሪኩ ላነበብላችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 39 ጀምራችሁ ስታነቡ እንዲህ የሚል ቃል ታነባላችሁ። ከተሰቀሉት ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ከተሰቀሉት ምን አድራጊ? አረ በጋ አምላክ ምን አድራጊ? ከቃሉ ጋር አይደላችሁም እንዴ? ምን አድራጊ? ክፉ አድራጊ። ከክርስቶስ ጋራ በቀኝና በግራ የተሰቀሉ ምን አድራጊ ናቸው? ክፉ አድራጊ ናቸው። አሁን እኮ ስም ይኖራቸዋል። በቤተ ክርስቲያናችን በትውፊት መጻሕፍት ስማቸው ተገልጧል። ጢጦስና ዳክሪስ፣ በሌላም ደግሞ በትርጓሜያችን ፈያታዊ ዜማን፣ ፈያታዊ ዘጸጋ። ቀጥታ ግን ቅዱስ ሉቃስ ሲጽፍልን ግን ምን አለ? ክፉ አድራጊ አላቸው። እስኪ በሉ ምን አድራጊ? በማርያም ምን አድራጊ? ክፉ አድራጊ አላቸው። ክፉ አድራጊ ማለት በጎነት የሌላቸው ሰዎች ማለት ነው። እኛ ከየትኛው ወገን እንደሆነ እግዚአብሔር ይወቀው። በነገራችን ላይ በእግዚአብሔር ፊት በምንገለጥበት ጊዜ ምንለይበት አንዱ መለያ ኤርሚያስ ክፉ አድራጊ ወይም በጎ አድራጊ በሚል ነው።
እናንተም እንደዛው ነው። ግድ የላችሁ በእግዚአብሔር ፊት በምትቆሙበት በምትገለጡበት ጊዜ የምትጠሩበትን ስማችሁን አስተካክሉ። ኦርቶዶክሳውያን ግድ የላችሁም። የምድሩ ማንም ምንም ይበላችሁ፣ ከፈለገ ዘማዊ ይበላችሁ፣ ከፈለገ ዘረኛ ይበላችሁ፣ ከፈለገ ወገንተኛ ይበላችሁ፣ ከፈለገ ምንም ይበላችሁ፣ እናንተ ግን የእውነት ቃል ይዛችሁ የእግዚአብሔርን ቃል በሕይወታችሁ ላይ መሰረት አድርጋችሁ ክርስቲያኖች እግዚአብሔር ፊት በምትገለጡበት ጊዜ የምትጠሩበትን ስማችሁን አስተካክሉ። ስማችሁን አስተካክሉ። ግድ የላችሁ። ኦርቶዶክሳውያን ይሄንን እንደ ግሳጼ እንዳትወስዱት፣ እንደ ቁጣ እንዳትወስዱት። ቃሉ የኔ አይደለም የእናንተም አይደለም። የማን ቃል ነው? የእግዚአብሔር ቃል ነው። ግድ የለም፣ ስማችሁን አስተካክሉ። አሁን ቅዱስ ሉቃስ ይሄንን ነገር ሲጽፍ በወንጌል ላይ ሲያስቀምጥልን የነዚህ የሁለቱም በቀኝና በግራ የተሰቀሉ ሰዎች እግዚአብሔር መንፈስ ቅዱስ ገልጦለት ነው። እግዚአብሔር መንፈስ ቅዱስ ነግሮት ነው። ወገንተኛ ሆኖ አይደለም፣ ጉቦ ተከፍሎት አይደለም፣ ስማቸውን አጥፋ ስለተባለ አይደለም፣ ወይም ደግሞ የግል ጥላቻ ስላለው አይደለም። እውነተኛ ማንነታቸው ማን ገለጠ? እግዚአብሔር መንፈስ ቅዱስ ገለጠ። ለእግዚአብሔር መንፈስ ቅዱስ ደግሞ የተሰወረ ነገር የለም፣ የማይታይ ነገር የለም፣ የማይገለጥ ነገር የለም፣ የተከደነ ነገር የለም፣ የተሰወረ ነገር የለም። ግልጥ ነው ንገራችሁ፣ እናንተም ታውቃላችሁ። ቅዱስ ዳዊት ከዕለታት በአንድ ቀን ይሄንን ነገር ባሰበ ጊዜ አይቴ እጎይ እምቅድመ ገጽከ አለ። ከፊት ወዴት ነው የሚሸሸው አለ። ከእግዚአብሔር ፊት ወዴት ነው የሚሸሸው? እናንተ ወደ ምንድን ነው የሚሸሸው? ሰውን ማታለል ይቻላል፣ ከሰው መደበቅ ይቻላል፣ ከሰው መሰወር ይቻላል፣ ከሰው መራቅ ይቻላል። ከእግዚአብሔር መራቅ፣ ከእግዚአብሔር መሸሸግ፣ ከእግዚአብሔር መሰወር ይቻላል? አረ ነገሩ ይቻላል ወይ? አይቻልም። ክንፍ አውጥቼ እንደ ንስር ወደ ሰማይ ብበር ወደ ጥልቅም ብወርድ አንተ በሁሉ አለ ዳዊት። ክርስቲያኖች ግድ የላችሁ፣ ከተጨነቃችሁ፣ ካሳሰባችሁ እውነቴ ነው የምነግራችሁ በእግዚአብሔር ፊት እንዳላችሁ ሁላችሁም ራሳችሁ ነው። በዚህም በመቅደሱም ተገኘን፣ በእያንዳንዳችን በደሳሳ ጎጆም ተገኘን። ማን አለ? አረ መልሱሉ። ማን ያያል? እግዚአብሔር። ግድ የላችሁም፣ እግዚአብሔር የሌለበት ስፍራ የለም። እና ቅዱስ ሉቃስ መንፈስ ቅዱስ ገለጸለትና ከሁለቱ ከተሰቀሉት ክፉ አድራጊዎች አሁን እኮ ለሱ የገለጠለት እግዚአብሔር መንፈስ ቅዱስ ነው። አዋቂው ነው። ኃጢአት ሲሰሩ፣ ሲያሙ፣ ሲመክሩ፣ ሲያሳድዱ አብሯቸው አልነበረም። ክፉ ሲሰሩ ዕለት ዕለት ከነሱ ጋር አልነበረም። አሁን እስኪ በዚህ ጉባኤ ላይ ስንት ክፉ አድራጊ ይኖራል አይደል? ሲያማ ወንድሙን ለመግደል ሲሸርብ ሲጠነጥን የዋለ እኮ በዚህ ጉባኤ ላይ ይኖራል። እግዚአብሔር ምህረት ነው እንጂ የእግዚአብሔር ምህረት ከልሎት ነው እንጂ የእግዚአብሔር ቸርነት ሸፍኖት ነው እንጂ የእግዚአብሔር ምህረት እንዲያውን በእውነት ኃጢአቱን ጋርዶለት ነው እንጂ እንደ በዚህ ስንት ክፉ አድራጊ ይኖራል። በእውነት በደላችንን ያልተመለከተ በምህረቱ ቀና ቀና ያደረገን እስኪ እግዚአብሔርን ከፍ አድርጋችሁ አመስግኑት። ክብር ምስጋና ለስሙ ይሁን። እና ክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን? ምን ማለት ነው ታውቃላችሁ? በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ ስታነቡ ናትናኤል ፊልጶስ የተናገረው ቃል አለ ለናትናኤል ሙሴ በሕግ
ነቢያትም ደግሞ በትንቢት ስለ እርሱ የተናገሩለትን የናዝሬቱ ኢየሱስን አግኝተነዋል አለ። አዎ ሙሴ በሕግጋት መጻሕፍቱ፣ ነቢያት ደግሞ በትንቢት መጻሕፍቶቻቸው የተናገሩለት፣ የሰበኩለት፣ የመሰከሩለት ስለ እርሱ ኤልሻዳይነት፣ ስለ እርሱ ምሕረት፣ ስለ እርሱ ይቅርታ፣ ስለ እርሱ ደግነት፣ ስለ እርሱ ፍቅር፣ ስለ እርሱ ደግሞ ሰውን የሚወድበትን የፍቅር መጠን የሰበኩለትን እርሱን ኢየሱስን አግኝተነዋል። እስኪ በሉ ኢየሱስን በሉ እስኪ ምን ብለነዋል? አግኝተነዋል። አሁን የፈለግኩት አስቀድሞ በሙሴ መጻሕፍትም በነቢያት በትንቢት መጻሕፍትም ክርስቶስ ስለ ክርስቶስ አዳኝነት፣ ስለ ክርስቶስ ታዳጊነት፣ ስለ ክርስቶስ ምሕረት፣ ስለ ክርስቶስ ርኅራሄ፣ ስለ ክርስቶስ ኤልሻዳይነት ተነግረዋል። ይሄ ሰው ምንም ያክል ዘመኑ በኃጢአት የጨረሰ ቢሆንም፣ ዘመኑ በበደል የጨረሰ ቢሆንም ስለ ክርስቶስ ግን በኃጢአት ሕይወት እየተመላለሰ ያውቃል። አሁን እርግጠኛ ነኝ በዚህ ጉባኤ ላይ ያላችሁ እናንተ አሁን እየተማራችሁ ነው፣ ወንጌልን እየተማራችሁ ነው፣ እግዚአብሔርን ቃል። አሁን በዚህ ሰዓት በጫት መደብ ላይ የተቀመጡ፣ በሐሜት ማህበር ላይ የተገኙ፣ እንዲሁም ደግሞ ኃጢአት በሚባል ሕይወት ላይ ተሰልፎ ያሉ በአንጻሩ ይኖራሉ። እነዚህን ስለ ክርስቶስ ያውቃሉ ወይ ብላችሁ ብትጠይቁኝ፣ አዎ ያውቃሉ። ስለ ክርስቶስ ይቅርታ ያውቃሉ? አዎ ያውቃሉ። ስለ ክርስቶስ ምሕረት ያውቃሉ? አዎ ያውቃሉ። ስለ ክርስቶስ ታዳጊነት ያውቃሉ? አዎ ያውቃሉ። ስለ ክርስቶስ ደግነት ያውቃሉ? አዎ ያውቃሉ። ልዩነቱ ምንድነው? አምነው መምጣት ግን ተስኗቸዋል። አምነው መቅረብ ግን ተስኗቸዋል። እግዚአብሔር በፍቅሩ ይሳባቸው። አሜን በሉ እስኪ። አዎ አሁን እዚህ ነው ልዩነቱ። እኛ እናውቃለን፣ አምነንም ወደሱ ቀርበናል። እነሱ ግን ያውቃሉ፣ አምነው መቅረብ ግን አልተቻላቸው። እና ይሄ ሰው ያውቃል። እና ራስህንም እኛንም አድን። ቀላል አይደለም። የነበረው በቀራንዮ ላይ የነበረው መከራ ታውቃላችሁ። ከመሬት ከፍ ብለው ከሰማይ ዝቅ ብለው በእርጥ መስቀልም ደግሞ አንዳች እንደሚወጠር ተወጥረው በአምስት ችንካሮች ደግሞ ተቸንክረው እየተሰቃዩ ነው ያሉት። ደማቸው ፈዘው አልቋል። ስጋቸው ጠውልገዋል። ቆዳቸው ተሸብሽበዋል። አጥንታቸው ከጠወለገ ስጋቸው ጋር ተገናኝቶ አሁን ከዚህ መዳን ያስፈልጋል። ከዚህ መትረፍ ያስፈልጋል። ስቃዩ እጅግ ከባድ ነው። አሁን መዳን ያስፈልጋል። መትረፍ ያስፈልጋል። እና አድን አለና ሰደበው። ምን አለው? አረ ምን አለው? አድን አለና ምን አለው? እንደምን ዋላችሁ? አረ በጋ አምላክ እንደምን ዋላችሁ? አድን አለና ምን አለው? አሁን እዚህ ጋር መቀላቀል የሌለባቸው ነገሮች ተቀላቀሉ። ክርስትና መቀላቀል የሌለበትን ነገር መቀላቀል የለበት። ክርስትና ንጹህ ስንዴ ነው። ክርስትና በባህሪው በተፈጥሮው ከአመሰራረቱ ጀምሮ እንክርዳድነትን አይፈልግም። ክርስትና ንጹህ ስንዴ፣ ክርስቲያናዊነትም ንጹህነት ነው። እግዚአብሔርን መምሰል ነው። እስኪ ንገሩ፣ ማንን መምሰል ነው? ዛሬማ እንጃ እነ መምህር ኢዮብም እነ ሊቀ ልሳናት መምህር ታምራትም ያስተምሩ አይመስለኝም። በዚህ ጸባያቸው በሉ ቻው ነው የምንላችሁ። እሺ ምን ነው ንጹህ ምንድነው አልኳችሁ? ክርስትና ማንን መምሰል ነው? ንገሩኝ፣ ማንን መምሰል ነው አልኳችሁ? እግዚአብሔርን የመምሰል ህይወት ነው። አሁን እርግጠኛ ነኝ በዚህ ጉባኤ ያለን ሁላችንም ከኔ ጨምሮ በክርስትና ህይወታችን ላይ መጨመር የሌለብን ነገሮችን ጨምረናል። ስድብ አይፈልግም ክርስትና። ምንፍቅና አይፈልግም ክርስትና። ምንዝርና አይፈልግም ክርስትና። ጥርጣሬ አይፈልግም ክርስትና።
ጥላቻ አይፈልግም ክርስትና። መለያየትን አይፈልግም ክርስትና። አያችሁ፣ ክርክርን አይፈልግም ክርስትና። ጸብን አይፈልግም ክርስትና። መገፋፋትን አይፈልግም ክርስትና። ተንኮልን አይፈልግም ክርስትና። አድመኝነትና ሐሜተኝነትን አይፈልግም ክርስትና። እዩ፣ ይሄ እውነት ነው ማወቅ ያለብን። ተቀላቅሏል አበና ቀላቅላል። ግድ የላችሁ ክርስትናን የምትወዱ የክርስትናን ሕይወት ጣዕሙ የገባችሁ የተቀላቀለውን ነገር ለዩ። የተቀላቀለውን ነገር አውጡ፣ አርቁ፣ ለዩ። ስድብን ቀላቀለና አድናለ። ይሄ ደግሞ አይሆን። መቼም ታውቃላችሁ መዝሙረኛው ዳዊት የተናገረው ቃል አለ። ትምህርቱ እንዳይሰፋ ባጭሩ ነው መነግራችሁ። ከኋላም ደግሞ በስፋት ትምህርት በደንብ ነው ዛሬ መማማሪያ። አረብም እንደምታውቁት ዝናብ አሰናክሎናል። ትላንትናም ደግሞ ጥሩ ትምህርት ስንማማራ መሽተን፣ ዛሬ ግን በደንብ መማማር አለብን። ፈቃደኞች ናቸው አይደለ? አው ዛሬ ምንም ሰዓት ምን የሚባል እያንዳንዳችን እያዘልን ነው የምናደርሳችሁ ቤታችሁ ላይ። አትስማሙ? እስኪ የምትስማሙ እስኪ አው ዛሬ በደንብ ሻውሩዱ ግድ የላችሁ እና በደንብ ተረጋጉ ዛሬ። እና ዳዊት ምን ይላል መሰላችሁ? በተለይ ደግሞ ይሄንን ሰው አንደበቱን የሚገልጥ ነገር ተናግሯል። በዚህ በመዝሙረ ዳዊት መዝሙር 36 ቁጥር 1 ላይ ኃጢአተኛ እስኪ ንገሩ ምንኛ በሉ ምንኛ ኃጢአተኛ ሰው በራሱ የሚያስት ነገር ይናገራል። ያልተመለሰ ሰው፣ ንስሐ ያልገባ ሰው፣ የኃጢአትን ጎጅነት ያልተረዳ ሰው፣ የጽድቅን ጥቅምን ያልተረዳ ሰው፣ በእግዚአብሔር እቅፍ መኖርን ያልገባው ሰው፣ ከክርስቶስ ጋር መኖርን ያልገባው ሰው፣ ከሰይጣን ጋር ያለውን ህብረት ጎጅነት ያልተረዳ፣ ተረድቶም ያልተመለሰ ሰው ሁሉ ጊዜ ከአንደበቱ የሚያስት ነገር ነው የሚናገረው። ምንም ያልተመለሰ ሰው ነጠላ ቢለብስ፣ ቀሚስም ቢለብስ፣ ቢሰብክ፣ ቢዘምር በፍጹም ከአንደበቱ ምን ይወጣል? ንገሩኝ፣ ምንድነው የሚወጣ? የሚያስት ክፉ መርዝ ክርስቶስን ማይሸት፣ ክርስትና ማይሸት፣ ሚናደፍ፣ ሚያረክስ፣ ሚቆሽሽ ነገር ከአንደበቱ ይወጣል። ራሱ አቆሽሾ ሌላውን ሊያቆሽሽ የሚችል ከአንደበቱ ይወጣል። ምን አይነት ሰው ነው? ኃጢአተኛ ሰው በሉ እስኪ። አረ በሉ ምን አይነት ሰው ነው? ኃጢአተኛ ሰው እኮ ነው ያልኳችሁ። ኃጢአተኛ ሰው ደግሞ ምን አይነት ሰው? ንስሐ ንገሩ እንጂ ንስሐ ያልገባ ማለት ምን ማለት ነው? ያልተመለሰ ሰው ማለት ነው። እየሰማችሁ ነው? ምን ያላለ ሰው ነው? በሉ ምን ያላለ ሰው ነው? ያልተመለሰ ሰው። አሁን እርግጠኛ ነኝ እዚህ ጉባኤ ላይ እየተሳደባችሁ ያዋላችሁ ሰዎች ትኖራላችሁ አይደል? እየተቆጣችሁ ያዋላችሁ ሰዎች ትኖራላችሁ። አልገባንማ። የኃጢአት ጎጅነት የጽድቅን ጥቅም ስላልገባን ስላልተመለሰን ከአንደበታችን የሚወጣው አሁንም ክፉ ነገር ነው። ስለዚህ ይሄ ሰው በግራ በኩል የተሰቀለ ከክርስቶስ ጋር ሆኖ ነፍሱ ከስጋው እንድትለይ ብላ አሁንም ይሳደባል። ከዛም በኋላ በቀኝ የተሰቀለ ሁለተኛው ደግሞ በጣም ተገረመና አንተ አለ በዚህ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራም አለ። እስኪ በሉት ቃሉን ጮክ ብላችሁ አንተ በሉ እስኪ። እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? አሁን ሰው እሺ ኃጢአት ይስራ፣ ይበድል፣ ያምጽ፣ ክፉ ይሁን
አድመኛ ይሁን ተንኮለኛ ይሁን በኃጢአት ጭቃ ላይ ተዘፍቆ ይኑርሽ መጨረሻ ላይ ግን ማንቁርቱ ሲያዝ ግን እንደው ጥቂት እንኳን ለመመለስ እንኳን ዳዳይልም በረከቱ ተወስዶ ተበትኖ አልቆ እንኳን ትንሽ ለመመለስ እንኳን ዳዳይልም የቅጣቱ ብርታት የዘራውን የማጨድ አጭዶ አላልቅ ሲለው ያንን ነገር ተመልክቶ እንኳን አሁን አረ ልመለስ እግዚአብሔር ሆይ መልሰኛ አይልም እንደምን ዋላችሁ አረ እንደምን ዋላችሁ እንደው ተገረመና በቀኝ በኩል ያለው እንደአሁን እንኳን እግዚአብሔርን ፈራለው ክርስቲያኖች ይበቃናል በቃ በዚህ ጉባኤ አኮቴት ላይ የተገኛችሁ ኦርቶዶክሳውያን ይበቃናል በቃ አልተጠቀምንም አይደል ክፉዎች ሆነን አልተጠቀምንም በደለኞች ሆነን አልተጠቀምንም አመፀኞች ሆነን አልተጠቀምንም 24 ሰዓት ሙሉ አመፀኞች በደለኞች ሆነን መጠቀም አልቻልንም አረ ይበቃናል በቃ አሁን እንኳን ወደ እግዚአብሔር እንመለስ አይሻልም እስኪ ይሄንን ቃል በሉ ለኔስ በሉ ጮክ ብላችሁ ለኔስ ወደ እግዚአብሔር መቅረብ ይሻለኛል በሉ ጮክ ብላችሁ ለኔስ ወደ እግዚአብሔር መቅረብ ይሻለኛል እስኪ በዚህ ጉባኤ ይሄንን ቃል የገባችሁ እጃችሁን አውጡልኝ በዚህ ቃል አሁን በነገርኳችሁ ከዛሬ ጀምሮ ከዚህ ጉባኤ ቀን ጀምሮ እግዚአብሔር ስለተናገረኝ ፍጹም ወስኛለሁ ወደ እግዚአብሔር ነው መቅረብ የምፈልገው ምትሉ እስኪ እጃችሁ ከፍ አድርጉ አመስግኑት እግዚአብሔር ክብር ምስጋና ለስሙ ይሁን ይሄ እውነት እና ካለው በኋላ ቀጥሎ እንዲህ የሚል ንግግር ተናገረ ስላደረግነው የሚገባንን እንቀበላለን አያችሁ እስኪ በሉ ስላደረግነው በሉ የሚገባንን እንቀበላለን አው ደማችን እየፈሰሰ ያለው ደም ስላፈሰሰን እየተሰቃየን ያለ ነው ስላሰቃየን እስኪ ይሄንን ቃል በሉ ሰው በሉ የዘራውን ያጭዳል ምን ያለውን የዘራውን ነው የሚያጭደው እና ምን አለ የሚገባንን ነው እየተቀበልን ያለው አለው በስተቀኝ ያለው ደማችን እየፈሰሰ ያለው ደም ስላፈሰሰን እየተጨነቀን ያለ ነው ስላስጨነቀን የተገፋ ነው ስለገፋን ነው የተፈረደብን ስለፈረድን አለና ሚገርም ነገር ተናገረ አንድ የምስክርነት ቃል የመጀመሪያ እርሱ ግን አለና እስኪ በሉ ጮክ በሉ እርሱ ግን ምንም አላደረገም እስኪ ምንም ያላደረገውን ክርስቶስን እስኪ ከፍ አድርጋችሁ አመስግኑ እርሱ ግን ምንም አላደረገም እኔና አንተ ይገባናል እርሱ ግን አይገባም ምን ማለት ነው ንጹህ ነው በደል የለበትም ነውር የለበትም ኃጢአት የለበትም ክፋት የለበትም ወንጀል የለበትም ለቅጣት ሊያቀርበው የሚችል በደል የለበትም በዚያ በመጨረሻው ቀን አያችሁ እንዴት አይነት ምስክርነት እንደመሰከረ ምን አይነት በታለን መጨረሻችን እንዲሁ ያደርግልን እግዚአብሔር አራሜል በሉ መጨረሻችንን ያሳምርልን እግዚአብሔር ቢገርም ሆኖ ይሄ ሰው እኮ 144,000 ህፃናትን እኮ ፈጅቷል ታስታውሳላችሁ በቤተልሔም ከሄሮድስ ትእዛዝ ሲወጣ ከእናት እቅፍና ከእናት ጀርባ እያወረዱ 1 ዓመትና 2 ዓመት የሞላቸውን ህፃናት ገና ጨቅላ የሆኑ ህፃናት አንገት ሲቀላ የነበረ እኮ ሰው መጨረሻው ግን እንዴት እያሳመረው እንደሆነ ያያችሁ ለጽድቁ ቆመ ለንስሐ ቆመ ለክርስቶስ ምስክርነት ቆመ አያችሁ አይደል አቤት እኛም በዚህ ጉባኤ ላይ ያለ ነው በእውነት እንዲህ እንደተሰባሰብን
መጨረሻችንን ነፃ በምንወጣበት በላይኛዋ ሰማይ በዳግማዊቷ ኢየሩሳሌም እግዚአብሔር ይሰብስበን። አሜን በሉ እና እንዲህ ያለ በጣም ቢገርም እኮ ነው። አሁን ትርጓሜያችን ብታዩ የሚገርመው ነው። የሚገርም ነው። አባቶቻችን አንድም ብሎ ያስቀመጡትን በጣም የሚገርም ማስተማሪያ ነገር አለ። ግን ሰዓት የለም አለና ይሄንን ከተናገረ በኋላ ፊቱን ወደ ክርስቶስ በህሊና ዘወር አለና ተዘከረኒ እግዚኦ በውስተ መንግሥትከ። እስኪ በሉ በማርያም በመንግስትህ በሉ። ግን አንድ ነገር እንዳያጣላ ነው። አሁን በዚህ ጉባኤ ላይ ያላችሁ ተናገሩ የምንላችሁን ቃል ለድምቀት አይደለም። በኋላም ደግሞ መምህራኑ ተናገሩ ሊሏችሁ አይደለም። ለአንዳንዶቻችሁ እንደ ፕሮቶኮል እንዳትቆጥሩት። እዩ ምነግራችሁ ይሄ ቃል የምናገረው የኔ አይደለም። የማ ቃል ነው ንገሩኝ። እዩ እና በመንግስት ማወቅም ባለማወቅ
ወሬን ሁንዱም ትኬሰዱ ሰበብ ዋቀዩ ገዳ አዳዳ ኬሰ ጅርተን ሁንዱም ትኬሰ ዋቀዩን ነው። እግዚአብሔር ይመጣል። እስኪ ንገሩ ማን ይመጣል? እስኪ እግዚአብሔር ይመጣል ብላችሁ እግዚአብሔር በእግዚአብሔር የምታምኑ እጃችሁን አውጡልኝ በማርያም አንዴ። አይዟችሁ ታዲያ ይመጣል። ታሪካችሁ ሊቀይር ይመጣል። ከትቢያ ላይ ነሳችሁ ይመጣል። እንባችሁ ሊያብስላችሁ ይመጣል። ስብራችሁ ሚገርም ነው።